በሪዮድስ ደራሲ ማዕበል ፈጠነ ክፍል 15 ተክሌ ዘዲማ ስለወሎ ሊቃውንት ሲተረትር ቆይቶ ጉባኤው ሲፈታ መምህሩ ወደ ቤታቸው አቀኑ። ጥቂት አለፍ እንዳሉ አያግጨው እሱን እንግዳ ተማሪ ጥራው አሉ። ወደ ኋላ ዘወር ብለው አያንግዳው የኔታ ይጠሩሃል ሲለው ገሞራው ዘወር አለ። መምህሩ በጭራቸው ጠቀሱት። ተያይዘው ወደ መምህሩ ቤት አቀኑ። ጊዜው መሽቶ ነበር። ወደ ቤታቸው እንደገቡ በመወድሱ ያነሳው የበሪዮድስ ምስጢር ምንድነው አሉ ግንባራቸውን ኮስተር አድርገው። በኢትዮጵያ ውስጥ በሪዮድስ በሚል በስውር ስም የሚጠሩ ጠቢባን እንዳሉ ሰምቻለሁ። ሊቃውንቱ ከየሀገሩ የተሰበሰቡ የኢትዮጵያ ጠቢባን ናቸው ይባላል። የሚኖሩት በአንድ አልባሌ ሸለቆ ተወሽቀው ነው። ሊቃውንቱ የቀመር ሊቆች ሲሆኑ በጨረቃ ቀመር ከአንድ አልቦ መጥቅ ወአበቅቴ ጀምረው እስከ 19 ዓመት ይቀምራሉ። በፀሐይም ከአንድ ቀመረ ደብረ ዘይት ተነስተው እስከ 28 ዓመት ይፈላሰፋሉ። በተለምዶ የጎንደር ሊቃውንት ይባላሉ። በግሪክ ቋንቋ ደግሞ በሪዮድሶች ይባላሉ። የቀመር ሊቃውንት ማለት ነው። ወደ ዋድላ የመጣሁት እነሱን ሐሰሳ ነው። እድል ፈንታይን ተረድቼ ለእነሱም ከመልአከ ሞት እንዲሰወሩ ላደርግ አስቤ ነበር አለ ገሞራው ለብቻቸው ቁጭ እንዳሉ። ሐሰት ነው፣ ሰይጣን አሳስቷል። መቼም ዘንድሮ በሰይጣን ፈተና ያልወደቀ የለም። ቄሱም መነኩሴውን በሰይጣን ወጥመድ ተጠምዷል። አንተንም ጸላኢ ሰናይ ፈትኖ ጥሎሃል። ስሙን ራሱ ሰምቼው አላውቅም። በሪዮድስ ስሙም ለጆሮ እንግዳ ነው። በዚህ ስም ቅኔ ዘርፌበት እንኳን አላውቅም። አስማት የሚመስል ስም ነው ብለው በሩን ዘጉበት። የኔታ እርስዎ ኢትዮጵያ ውስጥ ሰዎች እድል ፈንታቸውን የሚረዱበትን ቅዱስ ሸለቆ አያውቁትም? የበሪዮድስ ሊቃውንት ሸለቆ አያውቁም ማለት ነው ሲል በድፍረት ጠየቃቸው። ኧረ በመቤቴ ልጄ መቅሰፍት አምሮሃል ማለት ነው። ይህንን የሚከታተሉ የቅኔ ተማሪዎች ድንገት ሲሞቱ ባይኔ አይቻለሁ። ልጄ ይህ ነገር ይቅርብህ አሉ ምስጢሩን ለመሰወር። ወደዚህ የላኩኝ ተክለ እግዚእ ናቸው። ተክሌ ዘዲማ ከበሪዮድስ ሊቃውንት አንዱ ይመስሉኛል። የሰዎችን እድል ፈንታ ቁልጭ አድርገው ያውቁታል። ዕውቀታቸው ደግሞ የቀመር ዕውቀት ይመስለኛል። የስነ ፍጥረትም ጭምር አለበት። የስነ ፍጥረት ዕውቀታቸውን የተረዳሁት ድድቅ የሚለውን ቃል ለመተርጎም የተጠቀሙበትን ዕለት አይቼ ነው ሲል ውስጣቸውን ከፍተው ልባቸውን አንቅተው መስማት ቀጠሉ። ዕለቱ ዕለተ ጠቢባን ይባላል። ጠቢባን ሥላሴ ምስጢር የሚገልጡበት ዕለት ነው። በአቡሻር ትምህርት ውስጥም ዕለተ ጠቢባን የሚባል ቀመር አለ። የአቡሻር ሊቃውንት ቀመሩን ይቀምሩታል። ዕለቱን ግን ጠንቅቀው አያውቁትም። ዕለቱን የሚያውቁት የበሪዮድስ ሊቃውንት ብቻ ናቸው። ተክሌ ከበሪዮድስ ሊቃውንት አንዱ እንደመሆናቸው ዕለተ ጠቢባንን ለይተው ያውቁታል። ከዓመት አንድ ጊዜ ይጠቀሙባታል። ተክሌ ዘዲማን እርሶም ሳያውቋቸው አይቀሩም አለ ገሞራው። ሊቀ ወልደ ሕይወት በድንጋጤ ከዋሉ። ገሞራውን አጥብቀው ፈሩት። ተክለ ቁመናው ድንክ ቢጤ ነው። እድሜው እየጨመረ ሲሄድ ቁመቱ ይቀንሳል። አዎን አውቀዋለሁ። የቅኔ ቤት ባልንጀራዬ ነበር። ከቅርብ ጊዜ ወዲህ ድምፁ ጠፋብኝ። ለመሆኑ ተክሌ ዘዲማ በሕይወት አለ? አሉ ወልደ ሕይወት። ወደ ዋድላ የላኩኝ ተክሌ ዘዲማ ናቸው። አመጣጤ ለእኔም ግልጥ አይደለም። ተክሌ ዘዲማ ስለሆኑ ብቻ አሚን ብዬ ወደዚህ መጣሁ እንጂ። ተክሌ ዘዲማ ከበሪዮድስ ሊቃውንት እድል ፈንታቸውን የተረዱ ሊቅ ይመስሉኛል አለ ገሞራው አሁንም የተክሌን ስም መልሶ ከልሶ በማንሳት። ከተክሌ ጋር አብረህ ኖረሃል? ትቀራረቡ ነበር? ውሃ ቀድታ አጠጥታችኋል? ሲሉ ወልደ ሕይወት ምስጢር ጀመሩ። ውሃ ከመቅዳትስ አልደረሱም። ውሃ ሲጠጡም ሆነ እህል ሲበሉ ገጥሞኛ አያውቅም። ውሃ ባላጠጣቸውም እንደ ደቀ መዝሙር ቀርባቸው ነበር። ከአንደበታቸው ያልተረዳሁት ምስጢር የለም። ለግልቡ ዓለም ህቡዕ የሆኑ ምስጢራትን የተረዳሁት ከተክሌ ዘዲማ ነው። አሁንም ወደዚህ የመጣሁት ወሎ ውስጥ የበሪዮድስ ሊቃውንት እንዳሉ ከተክሌ ዘዲማ አንደበት ተረድቼ ነው። ከሊቃውንቱ ጋር መቀላቀል እፈልጋለሁ። ሊቃውንቱም በተለምዶ የጎንደር ሊቃውንት ይባላሉ። የጥበብ ስማቸው ግን የበሪዮድስ ሊቃውንት ነው አለ ገሞራው ተልእኮ የሄደበትን ምስጢር
በአጭሩ ሲገልጽላቸው በዚህ በወሎ ውስጥ የሚኖሩ ናቸው አሉ ሊቀ ወልደ ሕይወት አሁንም ምንም ያልገባቸው መስለው። በትክክል አለ ገሞራው ከፊታቸው እየተቀለሰለሰ። በእርግጥ ተክሌን አውቃቸዋለሁ። ቅኔ ቤት ለቅኔ ቤት ስሽከረከር ከተክሌ ጋር አያሌ ዓመታትን አሳልፌያለሁ። ከደመናው ገሰሰ ቅኔ ቤት ለዓመታት አብረን ነበር። በቅኔ ቤቱ ወደ 3000 የሚደርሱ የቅኔ ተማሪዎች ነበሩ። የቅኔ ዘራፊዎች 300 ይሞላሉ። ሊቁ ከእኒህ የቅኔ ዘራፊዎች የቀለም ቀንድ ነበሩ። ድሮ አንተ እንባባል ነበር፣ አሁን አንቱ ብዬ ጠራሁት ብለው አንቱ እያሉ ቀጠሉ። በቅኔ ቤቱ ውስጥ ስለ ተክሌ ውስጥ አዋቂ ተማሪ አልነበረም። ቀን ከቅኔ ቤቱ ተነስተው ለአንድ ሰዓት ያህል የእግር ጉዞ ወዳለው ዋሻ ሄደው ለብቻቸው ይውላሉ። ወደ ማታ እንደ ተራበ ጅብ ከዋሻቸው ወጥተው ወደ ቅኔ ቤት ይመጣሉ። ግስ ይገሰሳል፣ መወድስ ይዘረፋል። ትሁቱ ተክሌ መወድሶች ወደሚዘረፉበት ማህበር ቤት ጠጋ ብለው ከቅኔው በረከት ይቋደሳሉ። ከቅኔው ዘረፋ መልስ ወደ ቤታቸው ገብተው በራቸውን ይከረችማሉ። እኛ የቅኔ ተማሪዎች ተክሌን አጥብቀን እንፈልጋቸዋለን። ተክሌ እድል ፈንታችን ይነግሩን ዘንድ ጽኑ ተምኔት ነበረን። ዳሩ ተክሌ በዋዛ የሚገኙ ሰው አልነበሩም። እኔ ከተክሌ እድል ፈንታዬን ለመጠየቅ ዓመት ያህል ደጅ ጠንቻለሁ። ከዕለታት አንድ ቀን ግን ታሪክ ተቀየረ። ቀኑ አሁን በትክክል ትዝ አይለኝም። ሰዓቱ ከቀኑ ወደ 3 ሰዓት ገደማ ነበር። ለዓመታት ስፈልጋቸው ኖሬ በዚህ ቀን ራሳቸው ፈገግ እያሉ ከሩቅ ሲመጡ አየኋቸው። ከፊቴ ደርሰው የውስጤን ነገሩኝ። ደንግጬ ቆሙ። ለአርብ ተቃጥረን ተለያየን። መጪው አርብ የዓመቱ አርብ ነበር። የዓመቱ አርብ ማለት ስቅለት ማለቴ ነው። ስቅለት ከዓመት አንድ ቀን የሚመጣ የመከራ ቀን ነው። በዚህ ቀን ምዕመናን ከጌታ መከራ መስቀል ለማሳተፍ ውሃ ሳይጠጡ እህል ሳይቀምሱ ሲሰግዱ ይውላሉ። የቻሉ ጌታችንን ከተያዘበት ከሐሙስ ጀምረው እስከ ትንሣኤ ውሃ ሳይጠጡ እህል ሳይቀምሱ ይሰነብታሉ። ያንን ማድረግ ያልቻሉ ከእህል ውሃ ተከልክለው ጭብጥ ጥሬ እየቆረጠሙ ለ3 ቀን ያህል ይጦማሉ። ቅኔ ቤት እያለሁ እኔም ሐሙስ ማታ እህል ቀምሼ እስከ እሑድ ድረስ ውያድር ነበር። በመሃል ድንገት ታመሙ። ውዬ መብላት ባይሳነኝም ከዓመት አንድ ጊዜ ከሐሙስ እስከ እሑድ ድረስ ጦም ውዬ ጦም አድሬ መብላት ደከመኝ። በወቅቱ ዛሬው ሞት መጥቶ ይውሰደኝ እንጂ በዓመቱ አርብ ምሽት ውሃ መጠጣት እህል መቅመስ የለብኝም ብዬ ለራሴ ቃል ገባሁ። ስጋዬ ግን ተው ትሞታለህ፣ ኧረ ተው ትሞታለህ እያለ ጭቅጭቀኝ ጀመር። ነፍስና ስጋዬ ሰውነቴን የጦር አውድማ አድርገው ሲፋለሙ ድንገት ተክሌ ከተፋሉ። እንደተለመደው አፋቸውን ግድም በድሪቶ ሸፋፍነዋል። እጅ እንደነሳው ዛሬ ምሽት እራት ከኔ ጋር አብረን እንበላለን ሲሉ የልቤን አውቀው ነገሩኝ። ተገርሜ ሻልኋቸው። ማለዳ ተያይዘን ወደ ቤተ ክርስቲያን ሄድን። የዓመቱን አርብ በጾም በጸሎት በስግደት አሳለፍነው። የጌታችንን መከራ መስቀል የሚዘክሩ ቅዱሳት መጻሕፍት ሲነበቡ አሉ። እኔና ተክሌ በመጽሐፍቱ ምስጢር በሊቃውንቱ ድርሰት ስንደመም ምድር መሸ። ጨረቃ በምዕራብ ብቅ አለች። ከዋክብት ፈነጠቁ። ሰማይ ደም መሰለ። ወደ ቅኔ ቤታችን ተመልሰን ወደ ጎጆአችን ገባን። ወደ ጎጆዬ ገብቼ ጥቅልል ብዬ ተኛሁ። ወዲያው የእግር ኮቴ ሰማሁ። ተክሌ መጥተው ወደ ጎጆአቸው ወሰዱኝ። ኮቸሮ በድስት ተኳችሮ በአዋዜ ተንከሽክሾ ቀረበ። የቅኔ ቤት ኩራዝ ተቀጣጠለ። በኩራዙ ብርሃን እየተያየን ኮቸሮዋን መመገብ ጀመርን። ተክሌ ግን እየበሉ አይደለም። እኔ እጄን ወደ ማዕዱ ስሰደው አብረው ይሰዳሉ። ስጎርስ አብረው ይጎረሱ ይመስላሉ። በኋላ እንዲያውም ሌላ ድንቅ ነገር ገጠመኝ አሉ ሊቀ ወልደ ሕይወት። ገሞራው በተመስጦ ተከተላቸው። እኔ እጄን ወደ ማዕዱ ስሰድ ኩራዙ ቦግ ብሎ ብርሃን ይጨምራል። ተክሌ እጃቸውን ወደ ድስቱ ሲሰዱ የኩራዙ ጢስ በአይኔ መጥቶ ይደረገማል። አይኔን ጨፍኜ እየተጨናበሱ የጎረሱትን አላምጬ እስከወጣው ጢሱ በአይኔ ላይ እንደ ማዕድ ቤት ጢስ ይትጎለጎላል። እጄን ወደ ማዕዱ ስሰድ ብርሃን ይወርዳል። በእኔ በኩል ስሰድ ብርሃን፣ ተክሌ ሲሰዱ ጢስ አይኖቼን እየወጋቸው እኔ በደንብ ተመገቡ። ተክሌም እንደኔ በደንብ የተመገቡ መስሎኝ ነበር። ማዕዱ ሲነሳ በተክሌ ፊት በኩል የቀረበው ኮቸሮ ምንም አልተነካም። እኔ ግን በድስቱ ግጥም ብሎ የቀረበውን የኮቸሮ ፍትፍት ሙልጭ አድርጌ ተመግቤው ወጭቱ ራቁቱን ቀርቷል። ሳይበሉ እንዳበሉኝ ያን ቀን ገባኝ።
ከዚያ በኋላ ብዙ ሳንቀራረብ ብዙ ሳንራራቅ ለአንድ ዓመት ያህል አብረን ከረምን። በምስጢር እየኮተኮቱ አሳደጉኝ። ቅኔ ቤት ሳለው ቅኔውን እንደፈጸምህ ቅኔ ቤት ተክለህ አስተምር አሉኝ። መጽሐፍ መማር እንዳለብኝ ነገርኋቸው። ትታመማለህ፣ መጽሐፉ ግን ይጠቅማል ሲሉ እንደዋዛ ነገሩኝ። መጽሐፍ ቤት ገብቼ ቀለም ስጀምር ህማሙ ጀመረኝ። 4ቱን ጉባኤያት ተምሬ እስክፈጽም በጽኑ ደዌ ተመታሁ። ጠበል እየጠጣሁ ተምሬ ጨረሱ። ተምሬ እንደፈጸሙ በእግር በፈረስ ብፈልግ አጣኋቸው። ቅኔ ቤት ስንለያየ ቅኔ ዘራፊዎችን ሰብስበው ወደፊት እናንተ አታዩኝም እኔ ግን አያችኋለሁ የሚል ቃል ነግረውን ነበር። ልክ ከቅኔ ቤት ሁላችንም ቅኔ ዘርፈን ተመርቀን ስንለያይ ተክሌ የደረሱበት ጠፋ። ከፊሉ በደመና ተጭነው ግብጽ ወርደው ገዳም አስቄጥስ ገብተዋል ሲል አወራ። ገሚሱ አርፈው ተቀብረዋል አለ። አንዳንዱ ደግሞ ተሰውረዋል ሲል ይናገራል። ከተለያየም በኋላ መጽሐፍ ተምሬ ወደ ዋድላ መጥቼ ቅኔ ቤት ጀመሩ። በዚህ መልኩ ተለያየን። ተክሌ ዘዲማ የደረሱበት ጠፋብኝ። ለመሆኑ በህይወት አሉ? አሉ ወልደ ህይወት ወደ ገሞራው እያጮለቁ። አዎን በህይወት አሉ፣ ከስውሩ ዓለም ይኖራሉ። የቅኔ ቤት ጓድ እንደነበራችሁ አውቃለሁ። ወደ ዋድላ የሚላኩኝ ተክሌ ዘዲማ ናቸው። ምን ብለው ላኩህ? አሉ ሊቅ ወልደ ህይወት። ገሞራው እንዴት ብሎ መናገር እንዳለበት ግራ ገባው። ሙዳይ ቀለሟን ከጎኑ ወደ ደረቱ ሳባ አድርጎ ለበሪዎድስ ሊቃውንት ይህችን አድርሰ ተመለስ ብለው ብዕርና የቀለም ቀንድ ሰጡኝ ብሎ ሙዳይ ቀለሟን በፊታቸው ቁጭ ያደረገላቸው። በእጃቸው አንስተው እያገላበጡ ተመልክተው ወደ መሬት መለሷት። የሁለቱም አይኖች ከሙዳይ ቀለሟ እንዳረፈ ይህችን ሙዳይ ቀለም ለሊቃውንት ማድረስ አለብኝ፣ ጊዜ አጭር ነው፣ ቶሎ መሄድ አለብኝ፣ መልአከ ሞትን ልቀድሞ ፈልጋለሁ። የበሪዎድስ ሊቃውንት ወደ ደቂቀ ተዋኔ ተጠርተዋል አለ ገሞራው ሙዳይ ቀለሟን በወገቡ ወደ ታጠቀው የወርቅ ዝናር ወደሚመስለው ነገር እየመለሰ። ዛዲያ እኮ ይህ ህቡ ምስጢር ነው፣ በወሎ ሊቆች ዘንድ ጥብቅ ምስጢር ነው። ይህን የመሰለ ምስጢር ከወፈ ሰማይ ተማሪዎች ፊት ስታነሰው ውስጥ የተብረከረከ ካሉ በኋላ ተክሌ ገሞራውን ምን ያህል እንደጠቀሙት ለመረዳት ተክሌ ዘዲማ ጋር የኖረ እኮ እድለኛ ሰው ነው፣ ጠቅመውሃል አሉ ወልደ ህይወት ወደ ገሞራው መለስ ብለው። አዎን የአብነት ትምህርቴን እንደፈጸሙ የአቡሻሩ ሊቃውንትን ማሰስ ጀመሩ። በሀገር በምድሩ የሊቃውንት ዱካ ጠፋ። ተስፋ ቆርጬ ተውሁት። ስተው ከተክሌ ጋር አልተማከርሁም ነበር። ከዕለታት አንድ ቀን ግን አንድ ፍንጭ ብልጭ አለልኝ። ታምኔቴን ለተክሌ መንገር መፍትሄ እንደሚያመጣ ሐሳቡ መጣልኝ። እየተንቀጠቀጡ ነገርኋቸው። ተረዱኝ፣ በደንብ ተረዱኝ። የአቡሻር ሊቅ ካለ ይላኩኝ ስል ከእግራቸው ወድቄ ለምንኋቸው። ወደ ደብረ ቢዘን ላኩኝ። በሽሬ አቋርጬ ደብረ ቢዘን ስገባ ወዴት ነህ እያለኝ አልነበረም። ሰተት ብዬ ኤርትራ ገባሁ። ደብረ ቢዘን የአቡሻር ሊቃውንትን አገኘሁ። የበሪዎድስ ሊቃውንት ግን በገዳሙ አልነበሩ። ሲልኩኝ የአዲስ አበባው ተክለወልድ ይጠብቃል፣ በጽሁፍም በምንም እሱ ያግዛል፣ ከማህበረ ስላሴ ተመልሶ ደብረ ቢዘን ገብቷል አሉኝ። ደብረ ቢዘን በገባው በሳኒታው አንድ ቀጠን ያለ የቄስ ተማሪ ገጠመኝ። ከተሜ አይደለም፣ ገዳማዊም አይመስልም። የቆሎ ተማሪን ትህትና ከስልጣኔ ጋር የቀላቀለ ሰው በፊቴ ዘበብ እያለ ወደ ጠባቧ ጎጆዬ እየመጣ ቀለም ሲጠይቀኝ ሰነበተ። ስሙ ገሪማ ነበር አለ ገሞራው ወደ ኋላ ተመልሶ ገሪማን እያሰበ። ገሪማ እግዚአብሔር ሊመሰገንበት የፈጠረው ሙሉ በኩለሄ ነው። ቅዳሴ ሲቀድስ ድምፁ የመልአክ ድምፅ ነው። ቅኔ ሲቀኝ የግጫው መንክር አመል አለበት። ስውር ክንፍ አለው። እኔ የደብረ ቢዘኑን ሐሳብ ቢዘን መማር ጀመሩ። ከመምህሩ ጋር በከፊል ተግባባል። በደቀ መዝሙር ወግ እየተማሩ ተክለወልድን መፈለግ ጀመሩ። በገዳም ውስጥ ግን ተክለወልድ ተብሎ የሚጠራ ሰው እንደሌለ ተነገረኝ። ሊመጣ ይችላል እያሉ ሌሊት እየተማሩ ቀን ቀመሩን በመጽሐፍ መጣፍ ጀመሩ። ከመጽሐፉ ድግሰት የተነሳ ጽሕፈቱ እየከበደ መጣ። ብዕር የጨበጥሁበት ጣቴ ገገረ። ከዕለታት አንድ ቀን ገሪማ እንደ ልማዱ ወደ ጎጆዬ መጣ። እኔ እየጻፍሁ ነበር። ከአጠገቤ ቁጭ ብሎ ስጽፍ ሲመለከት ስሰርዝ ሲቆረቆር ቆየ። ጽፌ ሲደክመኝ እስኪ አምጣው ትንሽ ጽሑፍ ላግዝህ፣ እንዳንተ ግን ቁም ጸሐፊ አይደለሁም አለኝ።
ብዕሬንና ወረቀቴን ወደፊቱ ገፋ አድርጌ እጅግ ደክሞኝ ስለነበር ተሸብልዬ ተኛሁ። ከሁለት ሰዓታት በኋላ ስባንን ወረቀቱን ለቅልቆታል። ወደ ጽሑፉ ሳፈጥ ቁም ጽሑፉ የጠመን ሽቆል ይመስላል። በተደጋጋሚ እንዲያግዘኝ አጥብቄ ለመንሁት። ተስማማ። መሸነጋ። የደብረ ቢዘኑን አቡሻህር እንደ ነፍሴ ሳሳውለት። የደብረ ቢዘኑን መጽሐፍ ወደ ብራና እየገለበጡ ገንባሌ መጽሐፍ ሆኖ አንዳንዶች ገሞራው ኮነ ገንባሌ መጽሐፍ ከመዳንኤል መነኮስ እያሉ ጦማሪነቴን ከዳንኤል ኢትዮጵያዊ ጋር አመሳሰሉት። ገሞራው እንደ መነኩሴው ዳንኤል ገንባሌ መጽሐፍ ሆነ እያሉ አወደሱኝ። አለ ገሞራው ከደብረ ቢዘን ሊቃውንት ለእሱ የተወረወረውን ውዳሴ እያነሳሳ። በኢትዮጵያ ውስጥ ዳንኤል የሚባል ጸሐፊ መነኩሴ ነበር አሉ ሊቅ ወልደ ሕይወት ስሙ አዲስ ሆኖባቸው። አዎን፣ ዳንኤል ኢትዮጵያዊ መነኩሴ ሲሆን ሊቅ ጸሐፊ ነበር። በመላ ኢትዮጵያ እየዞረ የሀገራችንን ወግና ባህል ሲጽፍ የኖረ ሊቅ መነኩሴ ነው። ውስጥ አዋቂዎች መጽሐፉን ይፈልጉታል። የሀገራችንን እሴት ጽፎ በሕይወቱ ሙሉ የጻፈውን መጽሐፍ ዲማ ቀብሮታል። መጽሐፉ በካርታ የተለቀለቀ ግሩም መጽሐፍ ነው። ውስጥ አዋቂዎች አጥብቀው እንደሚፈልጉ ታውቃለሁ። ዲማዎች ግን ቅርስ ነው፣ ለማንም አይሰጥም እያሉ ቤተ መጻሕፍት ቀብረውት ይኖራሉ ብሎ ዲማ ሳለ የሚያውቀውን ምስጢር ገልጾ ወደ ራሱ ተመለሰ። ገሪማ ሳይቀር በራሱ ገሞራው ኮነ ገንባሌ መጽሐፍ እያለ ይጠቅስብኝ ጀመር። ያን ጊዜ ተክለወልድ በራሱ ካጠገቤ አልነበረም። ከተክለወልድ ጋር እየዋሉ እያደሩ ተክለወልድን እፈልጋለሁ። ከዕለታት አንድ ቀን ከጨዋታ ዋሸራ ተነሳ። እኔ ዋሸራን መወድስ በቃል ወጣውለት። ቅኔው ሲዘረፍ እኔ ከዚያው ዋሸራ ማርያም ቅኔ ቤት ነበሩ ሲል ተነፈሰ። ወዲህ ጠጋ የዋሸራ ተማሪ ነበር ስል ጠየቅሁት። አዎን ትክክል፣ የዋሸራ የቅኔ ተማሪ ነበሩ። ከዋሸራ መልስ አስኳላ ትምህርት ተማሩ። በትምህርቴ ሊቅ ተማሪ ነበሩ። በመጨረሻ አዲስ አበባ ከፍተኛ ትምህርት ቤት ገባው። ከትምህርት ማዕከሉ ሳሉ ይቻለ ማስጠላችኝ ማህበረ ስላሴ ገዳም ገባው። ከማህበረ ስላሴ ወደ ደብረ ቢዘን መጣው። ተክለወልድ እባላለሁ ሲል የሕይወቱን ውጣ ውረዱን ተረከልኝ። ስሙም ተክለወልድ ነበር። ስሙን ለውጦ ገሪማ እንደተባለ አጫወተኝ። ተክሌ ዘዲማ የነገሩኝ ትዝ አለኝ። ትምህርቴን እስክፈጽም በጽሕፈት እያገዘ እህል እያበሰለ ውሃ እየቀዳ አገለገለኝ። እኔም የተዋናይን የቅኔ መንገድ አስቀጸልሁት። በዋሸራው የቅኔ መንገድ ላይ የተዋናይን ስጨምርለት ጥሩ ቅኔ አዋቂ ሆነ። ዝም ሲል ወልደ ሕይወት ተገረሙ። ከግርምት በኋላ እውን ተክሌን ያህል ሰው አንተ ወደ በሬዎት ሸለቆ እንድትሄድ መረጡ ማለት ነው አሉ በአንክሮ። በትክክል መርጠውኛል። ዳሩ ሲመርጡኝ የዛሬው የመጀመሪያቸው አይደለም። ከዚህ በፊት ለብዙ ነገር መርጠውኝ ያውቃሉ። ተክለወልድ ይጠብቅሃል፣ አብራችሁ ተማሩ። አንተ ተምረህ እንደፈጸመ ወደ ኢትዮጵያ ተመለስ። ተክለወልድን ከደብረ ቢዘን እንዳትወጣ፣ ወደ ዋልድባ እንዳትመጣ ብለህ አስጠንቅቀው። ወደ ዋልድባ ከመጣ በ3 ወሩ ያርፋል። አፈሩ ዋልድባ ቢሆንም በደብረ ቢዘን ከኖረ ከ70 ዓመት በላይ እድሜ ይኖረዋል። ወደ ዋልድባ ከመጣ ግን እድሜው አጭር ነው፣ ቶሎ ያርፋል ሲሉ ጨመሩበት። ሰዓታት ብዬ ደብረ ቢዘን ስገባ ተክለወልድን አጣሁት። አብሮኛ አቡሻህር መቀጸል ጀመረ። ለዓመታት አብረን እየቀጸልን የደብረ ቢዘኑን መጽሐፍ ወደ ብራና ገልብጠን የግል አደረግነው። ተክለወልድና እኔ የመጽሐፉ ባለቤት ለመሆን በቃን። ተክሌ ከነገሩኝ የጎደለ ነገር የለም። ሌሊት ጨለማውን ተጠልለን ቀመሩን በቃላችን ስንቀምር እናድራለን። የጨረቃ መባቻ ተከትለን እንፈላሰፋለን። በጨረቃ ውደት የሚመጣውን ልዩ በረከት አይተን ለእግዚአብሔር ውዳሴ እናቀርባለን። ጨረቃ መሬት ስትይዝ የአቡሻህሩ መምህር ታሞ ይተኛሉ። በተለይ የነሐሴ ጨረቃ ጠላታቸው ናት፣ ወግታ ትጥላቸዋለች። የነሐሴ ጨረቃ ውደቷን ስትፈጽም ከምንጣፋቸው ይነሳሉ፣ ከሞት ይተርፋሉ። እኔም በተመሳሳይ የጨረቃን ሰርቀ ወርህ እየጠበቁ መታመም ጀመሩ። በዚህ ሰበብ የጨረቃ ሊቅ ሆኜ ቀረው። መቼም የስነ ፍጥረት ትምህርት ተነግሮ ያልቅም፣ እሱን ቀስ እያልን እናወራለን ብሎ ወደ ተክለወልድ ተመለሰ። ሊቅ ወልደ ሕይወት በአንክሮ ይከታተሉታል። በእጁ የጨበጣት ብዕር ትንቦገቦጋለች፣ ነበልባላዊት ናት። ትምህርቱን ፈጽሜ ወደ ኢትዮጵያ ልመለስ 3 ቀን ብቻ ሲቀረኝ
ከደብረ ቢዘን እንዳይወጣ የዋልድባን ውሃ እንዳይጠጣ ለተክለወልድ ነገሩት። ተክለወልድ ግን ሲበዛ የልብ ወዳጄ ነበርና አብሬ ወደ ኢትዮጵያ መሄድ ፈልጋለሁ፣ ወደፊት ኢትዮጵያና ኤርትራ ታርቀው በሰላም ይኖራሉ ሲባል ሰምቻለሁ፣ ወደ ዋልድባ መሄድ አለብኝ ብሎ ጓዙን ሸክፎ ተነሳ። እኔ በቁሜ ቀድሜ ሞቶ በአቦ በስላሴ በገዝተው እምቢ አለ። ሌሊት ጠፍቼው ለብቻዬ ወደ ሀገሬ ተመለሱ። በተመለሱ በወሩ ወደ ዋልድባ ሰተት ብዬ ሄዱ። ስደርስ ተክለወልድ ዋልድባ ገብቶ ከውሃው ጠጥቶ ዕለቱን ሞቶ ፍትሐት ሲፈታ ደረሱ። አልቅሼ ቀበርሁት። ከዚህች ወዲህ በተክሌ ትንቢት አመኑ። ከተክሌ ዘዲማ አንደበት የሰማሁት መጻኢውን የማወቅ ቀመር ይህንን ይመስላል። ከዚህች ቀን ጀምሮ የነገን በማወቅ ቀመር ማመን ጀመሩ። መጻኢው እድል ፈንታዬ ከቦታ ቦታ መርጬ መረዳት ፈለጉ። በካና ከመሆን እድል ፈንታዬን ፈልጎ ማግኘት ውብ ጥበብ እንደሆነ ስለተረዳሁ የበሬዎድስ ጠቢባንን እየፈለገው ነው። ይህችንም ሙዳይ ቀለምና ብዕሯንም መስጠት ፈልጋለሁ፣ ወደ ሸለቆ ያድርሱኝ ብሎ ከስር ጀምሮ ተረከላቸው። ሊቁ ወልደ ሕይወት ተክሌን እያደነቁ ሲደመሙ ደቂቃዎች ነጎዱ። በልበል ስለ ሊቃውንቱ ነገ እናወራለን፣ ደህና ደር ብለው ተክሌ ለምን እንደላኩት እያውጠነጠኑ ተለያዩ። ሊቁ ብስል ተማሪ ሲመጣ ከተማሪዎች ለይተው ወደ ቤታቸው ይጋብዙታል። ጋብዘው ምስጢር ያወሸክቱታል። ብስል ከሆነ ቅኔ ተምሮ ወደ ሀገሩ እስኪመለስ አክብረው ይዙታል። ወደ ቤታቸው እየጠሩ እራት ይጋብዙታል። በመጨረሻ ከእጁ ያለውን ጥበብ በፍቅር ይወርሱታል። በዚህ መንገድ ከአራቱ ማዕዘን ከሚመጡ ተማሪዎች አያሌ ምስጢራት ቀስመዋል፣ ጥበብ ጭምር ተምረዋል። ተማሪው ውትልፍ ከሆነ የላም እረኛ ያደርጉታል። ላምና በግ ሲያንጋጋ ኑሮ ቅኔዋን ለራሱ አውቆ ምንዳቤ ሲገሸልጠው ወደ ትውልድ መንደሩ ይመለሳል። ይህን ጠባያቸውን ቅኔ ቤቱን የተሳለሙ ሁሉ ያውቁታል። አልፎ አልፎ የበሬዎድስ ሊቃውንትም ጭምር ወደ ቅኔ ቤታቸው ይመጣሉ። ሲመጡ በፍስሐ ተውጠው ይቀበሏቸዋል። የበሬዎድስ ሊቃውንት በጋ ቅኔ ቤት ይባጃሉ። ሐምሌ ሲያቆለቁል ወደ ሸለቋቸው ይመሰጋሉ። ከቅርብ ጊዜ ወዲህ ግን የበሬዎድስ ሊቃውንት ቅኔ ቤቱን እየተዉት ሄዱ። ወልደ ሕይወት ግን እየሄዱ ይጠይቋቸዋል። ክፍል 15 በዚህ ተጠናቀቀ። ክፍል 16 ከየኔታ ወደ ግጫው። ገሞራው ወደ ቅኔ ቤቱ ሲመለስ ሁለቱ የቅኔ ዘራፊዎች ጻዕዳና ግጫው ወግ ላይ ነበሩ። በአንዲት ጠባብ ጎጆ ተወሽቀው ያወጋሉ። ወጣኒዎች ይቀጽላሉ። የዋድላው ቅኔ ቤት እንደሞቀ ነው። ውስጡ ደምቋል። የቅኔው ኮከብ በዋድላ ሰማይ ስር ያበራሉ። በሺህ የሚቆጠሩ ደቀ መዛሙርት ውስጥ ለውስጥ ይርመሰመሳሉ። የቅኔ ዘራፊዎች በመቶ ይቆጠራሉ። በዚህ ቅኔ ቤት በሊቅነቱ የሚታወቀው ግጫ የሚባል ሊቅ ተማሪ የቅኔ ዘራፊዎች አውራ ነው። ቅኔ ሲዘርፍ በአውራ ጣቱ ይቆማል፣ ሆዱ ይሰለገባል። ቅኔ ቶሎ የሚመጣለት ቀን እየጠበቀ ነው፣ ዘወትር አይደለም። እሱም ቅኔ የሚዘርፈው መወድሱ ከውስጡ ሲፈላ አይምሮ ሲመሰጥ ብቻ ነው። በቀር ለተርእዮ ሲል ወደ ቅኔ አደባባይ አይወጣም፣ በቅኔ አይገለጥም። ቁጥብ ነው። ተክለ ቁመቱ ቀጫጫ ቢጤ ሲሆን መሃል ጉንጩ ላይ በእጢ መልክ የበቀለች ምልክት አለችበት። ምልክቷ ከመሃል ጉንጩ ጋር ተጣብቃ መደቧ ጸጉር ለብሳል። ይህች ምልክት ስላለችበት የትም ሀገር ቢሄድ ግጫውን በቀላሉ መለየት ይችላል። በደበሎ እንዳይከልላት ፊቱ በሙሉ ይሸፈንበታል። በአፍንጫ ይሰጥማል፣ ከንፈሩ ይጠፋል። ግጫው ከጉንጩ መሃል ያለችዋን እጢ እየዳበሰ ሲያወጋ ከአንደበቱ የማር ወለላ ይዘንባል። ከልጅነቱ ጀምሮ ያለውን የህይወት ገጽታ ሲያወጋ ውሎ ቢያድር ዕውቀት አይከፈልበትም፣ ሙሉ በኩለሄ ነው። ምሽቱን ተከትሎ በዋድላ ሰማይ ስር አመዳይ ይዘንባል። ሰማዩ ያፈሳል፣ ብራቁ ሰማዩን ይደረምሰዋል። የመብረቁን ብልጭታ ተከትሎ ነጎድጓዱ ልብ ይሰነጥቃል። ጉሙ በምድር ይሳባል። የዋድላ የቅኔ ሊቃውንት ከቅኔ ቤቱ ጎጆዎች በአንዲት ጎጆ ስር ተወሽቀው ሞቅ ያለ ምስጢር ይዘዋል። ቅኔ ተምረው እንደፈጸሙ ምን መስራት እንዳለባቸው እየተመካከሩ ነበር።
ትላልቅ አኮፋዳዎች በጎጆዋ ግድግዳ ዙሪያ ተገድግደዋል። ትንሿ አኮፋዳ በተፈጨ በርበሬ ተወጥሯል። ትልቋ አኮፋዳ ጥሬ ድንች ይዟል። ጎጆዋ በአመድ ተወራለች። ምድጃው ወደ በሩ በኩል ተሰይሟል። ጢስ ይጤስባታል። ንፍሮ ይቀቀልባታል። አልፎ አልፎ የደጋ ድንች በብረት ድስቱ ይቀቀላል። ድንቹ ሙክክ ብሎ ሲበስል የቅኔ ዘራፊዎች ወደ ጎጆዋ በአንድ ማዕድ ዙሪያ ይኮለኮላሉ። ወዲያው ጸሎተ ማዕድ ይጀመራል። ጸሎቱ እንዳበቃ ከሶስቱ አንዱ ተማሪ ከድንቹ አንስቶ በእንተ ማርያም፣ በእንተ ማርያም፣ በእንተ ኢየሱስ እያለ አንዳንድ ድንች እየዘገነ ያድላል። ሁሉም እጅ ነስተው ማርያም ትስጥህ እያሉ ድንቿን ከእጁ ይቀበላሉ። የእመቤታችን ስም የተጠራባትን ድንች ያለምንም ጨው ወይም በርበሬ ይቀምሱታል። ለቀሪው ድንች ግን በርበሬ በውሃ ተበጥብጦ ይቀርባል። ድንቹን በበርበሬ እያጠቀሱ እየተመገቡ በቀለም ይራቀቃሉ፣ በመወድስ ይከራከራሉ፣ በቅኔ ይጎሻሸማሉ። ሁሉም የቅኔ ሊቆች ከአራቱ ማዕዘን የተሰበሰቡ ሲሆኑ የቅኔ ዘራፊዎች ፍቅራቸው ከልብ ነው። ለ10 ዓመታት ያህል በዋድላ ቅኔ ቤት ሲኖሩ ድምጻቸው ተሰምቶ አያውቅም። የቅኔው ኮከብ ወልደ ሕይወትም በቅኔ ዘራፊዎቻቸው ይኮራሉ። ዘንድሮ ግን ሁሉም የቅኔ ተማሪዎች መወድስ ዘርፈው ጨርሰዋል። በቅኔ መምህርነት ተመርቀው ሌላ ትምህርት ለመቅሰም ሊበተኑ 1 ወር ያህል ብቻ ሲቀራቸው ከግጨው ጎጆ ተሰብስበው ቅቅል ድንች እየገመጡ ሳለ ወደፊት ምን ለመማር አስበሃል? ግጨው ወደ ጸዓዳ እየተመለከተ፣ ጸዓዳ ባቄላ የምታክለው ድንች በበርበሬ አጣቅሶ ጎርሶ በግራ ጉንጩ እያደቀቀ ከምርቃት በኋላ ብንናገር አይሻልም? የኔታ እኮ ዘራፊዎች በሙሉ ዓመት ድገሙ፣ በመወድሱ ተራቀቁበት፣ ግሱን እንደሸመደዳችሁት የቅኔውን መንገድ ጭምር ሻምድዱት፣ በቅኔ መብሰል አለባችሁ እያሉ ነው። በልካቸው ሊሰፉን አምሯቸዋል። በእውቀት እንግርግቡን መርቄ አልሸኝም ብለው ለራሳቸው ቃል ገብተዋል። ሳንበስል መርቅ የሚሸኙን አይመስለኝም። እንግርግብ ናችሁ ሊሉን ይችላሉ አለ ጸዓዳ በግጨው ጉንጭ ፊት ያለችዋን እጢ እየተመለከተ። እጢዋ የፀጉር ሳር ለብሳለች። ገሳ የኮናነበ የክረምት ኩታራ ትመስላለች። የኔታማ መቼም ቅኔ ይፈጽማችኋል ሂዱ አይሉም። እድሜ ልካችንን ዋድላ ብንኖር ደስታቸው ነው። በእግራቸው የሚተካ ስመጥር ሊቅ ይፈልጋሉ። እስከ ዛሬ እንግርግቡን አስተምረዋል። ወደፊት ግን ጥልቅ ዕውቀት ያለው ሊቅ ማውጣት ይፈልጋሉ። እሳቸውን የሚተካ ሊቅ እንኳ ባያወጡ ጥቂት በቅኔ የሚመስላቸው ይሻሉ። ከዚህ በፊት ካስተማራቸው ሊቃውንት እሳት የላሱ ሊቃውንት ነበሩ። ነገር ዓለሙን ጥለውት ወደ ከተማ ገቡ። ከፊሎችም ወደ ውጭ ሀገር ነጎዱ። ከእኒህ ቀዳሚው የቅኔ ሊቅ ዘሚካኤል ነበሩ። በጃንሆይ ጊዜ ከዚህ ዋድላ ቅኔ ቤት ቅኔ ተምረዋል። ተምረው እንደፈጸሙ ወደ ቅድስት ሀገር ኢየሩሳሌም ተቀላቀሉ። አሁንም በጥንታዊቷ ከተማ በኢየሩሳሌም ይኖራሉ። የዲር ሱልጣን ገዳማ በምኔት ሆነው ተሾመዋል። አንዳንድ ሊቃውንት ወደ ኢየሩሳሌም ሲሄዱ እኔ በጃንሆይ ጊዜ ዋድላ ቅኔ ቤት ነበሩ፣ ቅኔዋን የቀጸልኋት በጃንሆይ ዘመን ነው። ያን ጊዜ የቅኔው ኮከብ በእድሜ ገና ወጣት ነበሩ፣ በቅኔ ግን በስለዋል። መወድሱን እንደ ውሃ ጠጥቻለሁ፣ አሁን ግን የቅኔው ኮከብ አርጅተዋል እያሉ በየኔታ ላይ ይቀልዳሉ አሉ። የኔታ ግን ከብስል ተማሪዎቻቸው መርጠው ራሳቸውን አስመስለው በቅኔ መውለድ ይፈልጋሉ አለ ግጨው ፊት ለፊቱ ከቀረበው ቅቅል ድንች እየገመጠ። ድንቹን ሲገምጥ የጉንጩ እጢ እንደ እንቁላል ትጎዘራለች። ድንቹን ሲወጣው ወደ ውስጥ ትሰጥማለች። ገሞራው በጽሞና ሲያዳምጥ ነበር። ቅኔ እንደፈጸማችሁ ወደ ዓለማዊ ግብር መመለስ የለባችሁም፣ ወደ ጥበብ ዓለም መሄድ አለባችሁ። ትልቅ ሊቅ የምትሆኑት ከጥበብ በኋላ ነው ሲል ገሞራው ጣልቃ ገባ። ግጨውና ጸዓዳ በአንክሮ ጸጥ አሉ። ግጨው የጎረሰውን ድንች ሳይወጥ ወደ ገሞራው አፈጠጠ። ግጨው እጢውን በእጁ እያልመዘመዘ ነበር። በኢትዮጵያ ውስጥ በሪዮድስ በሚል በስውር የብዕር ስም የሚጠሩ ጠቢባን እንዳሉ ሰምቻለሁ። ሊቃውንቱ ከየሀገሩ የተሰበሰቡ የኢትዮጵያ ጠቢባን ናቸው። የሚኖሩት በአንድ አልባሌ ሸለቆ ተወሽቀው ነው። ዳሩ ግን የቀመር ሊቆች ናቸው። በጨረቃ ቀመር ከአንድ አልቦ መጥቅዋ በቅቴ ተነስተው እስከ 19 ዓመት ይቀምራሉ።
በፀሐይም ከአንድ ቀመረ ደብረ ዘይት ተነስተው እስከ 28 ዓመት ይፈላሰፋሉ። በተለምዶ የጎንደር ሊቃውንት ይባላሉ። በግሪክ ቋንቋ ደግሞ በሪዮድሶች ይባላሉ። እኔም ወደ ዋድ ላይ መጣሁት እነሱን ሐሰሳ ነው። እድል ፈንታይን ተረድቼ እነሱም ከመልአከ ሞት እንዲሰወሩ ላደርግ አስቤ ነበር። ሸለቆውን አጣሁት። የኔታም ምስጢሩን ሰወሩኝ አለ ገሞራው ሁለቱን ሊቆች ወደ ምርምር ለመሳብ ፈልጎ። በሪዮድስ ስትል የደብረ አዘሎ ጠቢባንም ማለት ነው አለ ግጫው። ደብረ አዘሎ ደግሞ ወዴት ነው አለ ገሞራው ጠቢባኑን ያገኘ መስሎት። ደብረ አዘሎ አፋር ውስጥ ነው። ልጅ እያለው ቀኔ እምቢ ብሎኝ እድል ፈንታይን የሚነግረኝ ጠቢብ ፈልግ ነበር። ደብረ አዘሎ ውስጥ እድል ፈንታን የሚነግሩ ጠቢባን እንዳሉ ሰማሁ። ደብረ አዘሎ ለመድረስ ነፍስን እስከ ማጣት ያደርሳል። በአፋር በኩል ያሉ አክራሪዎች በአንገቱ ማህተብ ያሰረ ሲያዩ ያርዳሉ። ማህተብ አድርጎ ወደ ደብረ አዘሎ ማለፍ አይችልም ነበር። እኔ ግን ሞት መርጬ ወደ ደብረ አዘሎ ለመሄድ ቆርጬ ተነሳሁ። ወደ ቦታው ስደርስ ጥቁሩን ማህተቤን ከአንገቴ አውልቄ በአኩፋዳ ከተትኩት። ሽርጥ አሸረጡ። ድምድም ጎፈሬን አፋርኛ በጠርሁት። ቅቤ ጨመርሁበት። መለሉ የአፋር ኮበሌ መስዬ ወደ ደብረ አዘሎ አቀናሁ። ደብረ አዘሎ እልም ያለ ተራራ ነው። ዝናብ አልዘንብ ሲል ተራራው በእሳት ይቃጠላል። ያን ጊዜ ዝናብ ይዘንባል ሲል አከለበት። የደብረ አዘሎ ተራራ 3 እርከን አለው። በግዕዝ አነጋገር እግረ ደብር፣ ማዕከለ ደብርና ርዕሰ ደብር ተብሎ ይከፈላል። ይኸውም በደብረ ሲና ይታወቃል። ለደብረ ሲናም 3 እርከን አላት። እንደ ደብረ አዘሎ እግረ ደብር፣ ማዕከለ ደብርና ርዕሰ ደብር ናት። በአፋር ምድር ሰማይ ዝናብ አልሰጥ ሲል አንዱ እሳት ይዞ ወደ ደብረ አዘሎ ይሄዳል። ከታች ከእግረ ደብር ሆኖ በተራራው ላይ እሳት ይለቅበታል። እሳቱ ረጃጅም ዛፎችን እየበላ ደረቁን ከእርጥብ ሳይመርጥ ተራራውን እየለበለበው ወደ ማዕከለ ደብር ይደርሳል። ከማዕከለ ደብር ሲደርስ የዱር አራዊቱ ወደ ርዕሰ ደብር ይወጣሉ፣ ከወዲያ ወዲህ ይራወጣሉ። እሳቱ አሁንም ደረቁን እያወደመ እርጥቡን እየለበለበ ከማዕከለ ደብር አልፎ ወደ ርዕሰ ደብር ይጉናል። ያን ጊዜ በደረቁ ሰማይ ዝናብ መውረድ ይጀምራል። ዝናብ ወርዶ ካላጠፋው እሳቱን የሚያጠፋው የለም። እሳቱ ከርዕሰ ደብር ደርሶ ቤተክርስቲያኑን ከማንደዱ በፊት ግን ዝናብ ይዘንባል። ይህ ሲመረመር ዝናቡን የሚያወርዱት በደብረ አዘሎ የሚኖሩ ቅዱሳን ናቸው። በጸሎት ዝናብ ያወርዳሉ። ቅዱሳኑ ታቦቱን ተጠግተው መስቀሉን ኃይል አድርገው የሚኖሩ ናቸው። አንዳንድ ሰዎችን እየተገለጡ ያነጋግራሉ። እድል ፈንታ ጭምር ይጠቁማሉ። ጠቢባንም አይደሉም፣ ጠንቋዮችም አይደሉም። የደብረ አዘሎ ጻድቃን ናቸው። በሀገርኛ አጠራር ግዑሳን አበው ይባላሉ። ከሰው ርቀው ንጽህናቸውን ጠብቀው የሚኖሩ ሰዎች ናቸው። በሪዮድስ ያልሃቸው እኒህ ሊሆኑ ይችላሉ አለ ግጫው ወደ ገሞራው አንገቱን ዘንበል አድርጎ። ገሞራው ድንቹን ይወጣል። አንተ ባይነህ አይታቸዋል አለ ገሞራው ውስጡ በፍስሐ ተጥለቅልቆ። አዎን፣ ቅኔ ስጀምር ቀለም አስቸግሮኝ ነበር። ይህንን ዜና ሰምቼ ወደ ደብረ አዘሎ ወጣሁ። ተራራውን ለመውጣት ብዙ ሰዓታት ፈጀብኝ። አንድ የራያ ልጅ መንገድ እየመራ ወደ ደብረ አዘሎ ተራራ ይዞኝ ወጣ። ከእግረ ደብር ስንደርስ አንዲት ዛፍ ስር ለ7 ቀን ያህል ሰነበትን። ከዚያ እሳቱን ከማዕከለ ደብር ደገም ነው። በ3ኛው ሳምንት ወደ ርዕሰ ደብር ወጣን። ከርዕሰ ደብር ስንደርስ 3 ሰዎች መጡ። 2 አይናገሩም አይጋገሩም። ከ3ቱ አንዱ መስቀል ይዟል። አውጥቶ ባርኮ እድል ፈንታይን ነገረኝ። ወደ ቅኔ ቤት የተመለሱ። ከዚህ ቀን ጀምሮ ቅኔውን ገጨው ጀመር። ያን ጊዜ ስሜም ግጨው ተባለ። አሁንም አንዳንድ ቀን ውስጤ ቅኔ ይሸታል ካለ በኋላ ደብረ አዘሎ እመቤታችን ያረፈችበት ትልቅ ደብር ጭምር ነው። በታሪክ እንደተጻፈው ድንግል ማርያም ከግብጽ ወደ ናዝሬት የተመለሰችው በእኛ ሀገር ሰማይ ስር ነው። ይህ ታሪክ ከደብረ ቢዘን ጀምሮ በደብረ አዘሎ ይደመደማል አለ ግጨው። አረ በማርያም ባካብራራለን አለ ገሞራው። ድንግል ማርያም በደብረ አዘሎ እንዳረፈች በታሪክ ይነገራል፣ በመጽሐፍትም ተጽፏል። የታሪክ መጽሐፍትን ተመልከቱ። ነገሩ ግን እንዲህ ነው ሲል ገሞራው ጆሮን ቀሰረ። ግጫው የሚበላውን ድንች አቋርጦ መተረኩን ቀጠለ። ድንግል ማርያም ከቤተ ዮሴፍ ወደ ግብጽ ስትሰደድ ከተለያዩ ቦታዎች ላይ አርፋለች። በጥንታዊቷ ከተማ ኢየሩሳሌም ወጣ ብላ ቤተልሔም አጠገብ አርፋ ለልጇ ጡት አጥብተዋለች።
ስታጠባው ጡቷ የነካው ድንጋይ ነጭ ሆኗል። አሁንም በቦታው የወተት ዋሻ እየተባለ ይጠራል። የእመቤታችን ጡት የፈሰሰበት ቅዱስ ቦታ ነው። ወደ ቤተልሔም የሄደ ኢትዮጵያዊ ያንን ዋሻ ሳይጎበኝ አይመለስ። ከእኔ በላይ ጸዓዳ ታውቆ ይመስለኛል ብሎ ርዕሰ አንቀጹን ለጸዓዳ ከፈተለት። በትክክል አውቃለሁ። ብዙ ጊዜ ስለ ቦታው አንብቤያለሁ። በመጽሐፍ እንዳነበብኩት ወተት ዋሻ ምዕራፈ ድንግል ማርያም ይባላል። ዋሻው ጠባብ ዋሻ ሲሆን በካቶሊክ ቄሶች መዳፍ ውስጥ ይገኛል። ሀበሾች ሲሄዱ ከወተት ዋሻ ስር ወድቀው ሴቶች ጸሎተ ማርያም፣ ወንዶች አቡነ ዘበሰማያት፣ ካህናት ወትቤ ማርያም ብለው ጀምረው ታብዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታከብረዋለች ብለው ጸሎት አድርገው ከወተት ዋሻ እምነት ቋጥረው ይመለሳሉ አለ ጸዓዳ። አሁን ወደ ስደት ስትሄድ ከወተት ዋሻ ላይ እንዳረፈች ስትመለስ ደግሞ ደብረ ቢዘን አርፋለች። ደብረ ቢዘን ኤርትራ ውስጥ ያለ ቅዱስ ገዳም ነው። እመቤታችን ድንግል ማርያም ወደ ኢትዮጵያ ስትመጣ ደብረ ቢዘን አረፈች። በብርሃን ደመና ተጭና ደብረ ቢዘን ገባች። ያን ጊዜ በደብረ ቢዘን ራስ ላይ ብርሃን ወረደ። ስሙ ደብረ ቢዘን ተባለ። ደብረ ቢዘን ማለት ደብረ ብርሃን እንደማለት ነው። አቡሻራቸውም ሐሳበ ቢዘን ይባላል። ሐሳበ ብርሃን ማለት ሲሆን የጨረቃንና የፀሐይ ብርሃንን ይቀምራል። አቡሻሩን ቀስዬዋለሁ። ደብረ ቢዘን ትንሽ ቀን ቆይቻለሁ። ወደ ደብረ ቢዘን የላኩኝ የዲማ ተክሌ ነበሩ። ቅድስት ድንግል ማርያም ከደብረ ቢዘን አርፋ ወደ አክሱም ጽዮን መጣች። በአክሱም ጽዮንም እመቤታችን ያረፈችበት ቦታ አለ። ስሙ አንቀጸ ብርሃን ይባላል። ብርሃን ጌታ፣ አንቀጽ እመቤታችን ናት። አንቀጸ ብርሃን ማለት የብርሃን ደጃፍ ማለት ነው። ከአክሱም ወደ ጣና ቂርቆስ መጣ መሃል ሀገሩን ባርካዋለች። ከጣና ቂርቆስ በወልዲያ በኩል አድርጋ ራያ ገብታለች። በዚህ ሁሉ በብርሃን ደመና ተጭና እንደሄደች ይተረካል። ራያ ላይ ወፎች እየዘመሩ ሸኝተዋታል ይባላል። እንዲያውም አንድ ታሪክ አዋቂ ከወፎች አንዷ ወፍ ህብረ መልክ ዥንጉርጉር ነበረች። ቀይ ጥቁርና ዥንጉርጉር ወፍ ነበረች። ያችን ወፍ እመቤታችን አይታ ወደ ልጇ ወደ ጌታ እየጠቆመች ርእያ ርእያ ብለዋለች። ርእያ ማለት ተመልከታት ተመልከታት ማለት ነው ሲሉ የቃል ተራኪ ይተርካሉ። ከራያ አሁንም በብርሃን ደመና ተጭና ደብረ አዘሎ ገባች። ደብረ አዘሎ የቅድስት ድንግል እግር ያረፈበት ቅዱስ ደብር ስለሆነ አሁንም የኢትዮጵያ ቅዱሳን ወደ ደብሩ ይሄዳሉ። ፈጣሪ ለወደደ ይገለጻሉ። በእርግጥ ጠቢባንም ወደ ደብሩ ይሄዳሉ። የኢትዮጵያ ጠቢባን ደግሞ አብዛኛው መናንያን ናቸው። ተጠበው ጥበብ ሲጸርጻቸው ይህችን ዓለም ይንቃሉ፣ ይመንናሉ። በዱር በገደል ይኖራሉ፣ በዚያ ይሞታሉ። በኢትዮጵያ ጥበብ ከገጸ ምድር እየጠፋ የሄደው በዚህ ጭምር ነው። አንተ በስም ያነሳቸው የበሬዎች ሊቃውንት በደብረ አዘሎ ሊኖሩ ይችላሉ። ወደ ደብረ አዘሎ እንሂድ። መንገድ መሪን ይሆናለሁ። ደብረ አዘሎ ስንደርስ ከእግረ ደብር ሆነን በተራራው ላይ እሳት እንለቅበታለን። እሳቱ ከእግረ ደብር ጀምሮ ዱሩን ያንበለብለዋል። እኛ እሳቱን እየተከተልን ወደ ተራራው እንወጣለን። እሳቱ ከእግረ ደብር ወደ ማይከለ ደብር ይደርሳል። አሁንም ወላፈኑ እንዳይነካን እየተጠነቀቅን እንከተላለን። የእሳቱ ወላፈን ከርዕሰ ደብር ሲደርስ እኒህ ጠቢባን ከተራራው ወጥተው እድል ፈንታችንን ይነግሩናል። ከዚያ በኋላ በእድል ፈንታችን እንኖራለን። ይህንን ምልክት ይዘን ደጅ እንጠናለን። እሳቱ ከርዕሰ ደብር ሲደርስ ከዱር ከገደል ካልወጡ በደብሩ እንደሌሉ እንረዳለን። ምልክቱ እሳቱ መሆን አለበት አለ ግጨው ድጋሚ ወደ ደብረ አዘሎ ለመሄድ ፈልጎ። የለም በዚህ ዘመን ወደ ደብረ አዘሎ መሄድ አይቻልም። መልአከ ሞት አፉን ከፍቶ ይወጣናል። ይልቁን ወደ በሬዎርስ ሸለቆ ብንሄድ ይሻላል። ወሎ ውስጥ ጻድቃን ጠቢባን ሊቃውንት ተሰብስበው ጉባኤ የሚያደርጉበት ሸለቆ አለ ሲሉ ሰምቻለሁ አለ ገሞራው። ኧረ ተው፣ ይህንን የመሰለ ታሪክ እኮ በየደብሩ አለ። አንኮበር መድኃኔዓለምም ውስጥ እንዲሁ ያሉ ሰዎች እንደሚገለጡ ሰምቻለሁ። ደብር ለደብር ስንንከራተት እድሜያችን ያልቃል። ከደብረ አዘሎ ደግሞ አንኮበር መድኃኔዓለም እንሂድ እንዳትሉ አለ ጸዓዳ ወደ ሌላ ታሪክ እየገሰገሰ። አንኮበር ደግሞ ያሉት ምን አይነት ሰዎች ናቸው አለ ግጨው ከደብረ አዘሎ አንኮበር ለመሄድ ልቡ ተነስቶ። ርዕሰ አንቀጹን የተረኩልኝ አንድ ካህን ናቸው፣ አሁን ድረስ በሕይወት ይኖራሉ ብሎ በራሳቸው ድምፅ አመጣው። ልጅ ያለው ለብቻ አንኮበር መድኃኔዓለም ሄዱ። ሰው ሳጣ የልጅነቴን ጨዋታ ለመጫወት ወደ ሳሩ ወጣው።
ከሳሩ ላይ ስንከባለል ምድረ ነጭ ዙሪያን ከበበኝ። ያን ጊዜ በከፊል አይምሮዬን ሳቱ። ወደ አይምሮዬ ስመለስ በዙሪያ የሉ። እነሱን ስፈልግ አመሸው ብለው አወጉኝ አለ ግጫው። ትርጉሙ ምን ይመስላል? አለ ጻዳ። ትርጉሙስ ቀላል ነው። ፈረንጅ ከቧቸው አይተው ነበር። አሁን ፈረንጅ ሀገር ገቡ። አሁን ድረስ አሜሪካ ይኖራሉ። ወደ አንኮበር መሄድም መልካም ነው አለ ግጫው። በቅድሚያ ወሎ ውስጥ ያለውን እንፈልግ። ከጎንደር ዘመነ መንግስት ጀምረው በቀመር ላይ የሚራቀቁ ሊቃውንት አሉ። በጋ በጋ ቅኔ ቤት ይከርማሉ። ክረምት ክረምት ወደ ሸለቆ ይወርዳሉ። ከሸለቆ ሲደርሱ ከጠቢባን አንዱ ወጥቶ ግቡ ግቡ የሚል ድምጽ ይሰጣቸዋል። በ12 ዋሻዎች ይሰገሰጋሉ፣ ይመሰጋሉ። ሸለቆ በገዛ እጁ ይገጠማል። ጦጣዎች በሩ ላይ ይቀመጣሉ። ሸለቆ 12 በር አለው ሲሉ ሰምቻለሁ። ተሰብስበው በአንድ ወንዝ ስር ይፈላሰፋሉ። ይኸውም የጎንደር የጎጃምና የወሎ ድንበር ነው። በዚህ ተሰብስበው መጻኢ ዕጣ ፈንታቸውን የሚቀምሩ የቀመር ጠቢባን ናቸው። እኔ በሪዮድስ የምላቸው እኒህ ናቸው ብሎ ሳይፈጽም የቅኔ ቤቱ ደወል ተደወለ። ወሬውን ሳይቋጩት ወደ ማህበር ቤቱ ተበተኑ። የቅኔው ኮከብ ወልደ ሕይወት ቅኔ ሊዘርፉ ወደ ቅኔ ቤት መጥተው ነበር። ክፍል 16 በዚህ ተጠናቀቀ። ክፍል 17 ርስት ትካፈላለህ ማለት። ሊቅ ወልደ ሕይወት ጉባኤ አድርገው ቅኔ ዘርፈው ያንን አብራርተው ከማህበር ቤቱ ሲወጡ ገሞራው ቀለም የሚጠይቅ መስሎ ተከተላቸው። ሌሊቱ ኩልል ብሏል። ዘወር ብለው በጨለማው ውስጥ አጮልቀው አይተው ማነህ አሉ። ገሞራው ነኝ፣ ጥቂት ልሸኞት ብዬ ነው ብሎ ተከተላቸው። ወደ ቤታቸው ሲደርስ ግባ እራት እንብላ አሉ ወልደ ሕይወት። እራትስ በልቻለሁ፣ እግሮትን አጥቤ ልሂድ እንጂ እራትማ በልቻለሁ ብሎ ተያይዘው ገቡ። እንደገቡ እጃቸውን አስታጠባቸው። እራት አቀረበላቸው። በእንተ ማርያም ብለው ቁራሽ ቆርሰው ሰጡት። ያን ተቀብሎ ቀምሶ እግራቸውን ተንበርክኮ እያጠበ ሳለ የበሪዮድስ ወግ ጀመረ። የበሪዮድስ ሊቃውንት ዕለተ ሞታቸውን ጠንቅቀው ያውቃሉ። ዳሩ ግን የሞት መግቻ የላቸውም። የእኔ መምህር ወደ መቃብር የወረዱት ዕለተ ሞታቸውን ቀድሞ ተረድተው በሕይወት ሲጨነቁ አልፈዋል። ይህች ሙዳየ ቀለም ብትኖር ኖሮ ከመልአከ ሞት ተርፈው ዕድሜያቸውን ፈጽሞ ያርፉ ነበር አሉ የቀለም መምህራቸው ትዝ ብለዋቸው። እንዴት ሊያውቁት ቻሉ? አለ ገሞራው እግራቸውን ጭምቅ አድርጎ ይዞ። የወሎ ሊቆች በጥበብ የተካኑ ናቸው። ከዕለተ ሞታቸው ከዕለተ ልደታቸው እየተረዱ እንዳለው አውቃለሁ። ሁሉም በዚህ ወር ሞታለሁ፣ በዚህ ዕለት ነፍሴ ከስጋዬ ትለያለች፣ በዚህ ስፍራ እቀበራለሁ፣ አፈሬ ከዚህ ስፍራ ነው እያሉ በሕይወት እያሉ ይናዘዙ ነበር ሲሉ ከስር ሳቡት። ይህ እንዴት ሊሆን ይችላል? አይችልም አለ ገሞራው። መጀመሪያ እኔም ከራሴ ጋር ጠብ ውስጥ ገብቼ ነበር። ሊቃውንቱ ሲያወሩ ተረት ተረት መሰለኝ። አጥብቄም ተቃወምኋቸው። ከመጠምጠም መማር ይቅደም እያሉ ዘበቱብኝ ብለው ቀጠሉ። ከዕለታት አንድ ቀን መምህሬ ወደ ቤታቸው ጠርተው ወሰዱኝ። ቤታቸው ሙልጭ ያለ ንጹህ ነበር። ዙሪያ ገባው በሴቶች ቁና ተሞልቷል። ሚስታቸው ቀጭን ፈታይ እንደሆነች ተረዳሁ። ወደ ቀለም መምህሬ ቤት እንደገባው ዙሪያ ገባውን አመተሩ። የሊቁ መጽሐፍት በየስርቻው ወዳድቀዋል። ወደል ወደል ብራናቸው እንደማይረጋቸው ተደርድረዋል። አይጥ የገመጣቸው መጽሐፍትም አሉ። ሸረሪት የወለደባቸውም መጽሐፍት ይበዛሉ። በዚህ መሃል አንድ መጽሐፍ በግምጃ ተጠቅልሎ ከመጽሐፍቱ መሃል ተሰይሟል። ለጊዜው ታቦት መስሎኝ ነበር። ቤት እንደገባው የዋድላ ኮረፌ በልሙጥ ጣንጫ ቀረበልኝ። ልምድድ ኮረፌ ስጠጣ ያመኛል ብዬ ኮረፌውን ልመልሰው ስል ሚስታቸው እኔ የሚያማጠጣለሁ እናት አይደለሁም፣ በመምህሬ ሞት እኔ የሚያሳምም እሰጥሃለሁ በመምህሬ ሞት እያለች በግድ ቀዳችሁ። ስትቀዳው እንደ እርጎ ተልመደመደ። የተልመደመደው ኮረፌ እየማጉ ከየኔታ ጋር ወግ ጀመሩ። ኮረፌው እየተጠጣ ራት ቀረበ። መልካም ራት ነበር። ክክና ምስር ወጥ ተሰርቷል። በሸክላ ድስት ስለተጣደ ከልቡ በስሏል። ከምስር ወጡ በጎን በጎን ድንች ቀረበ። ድንቹን አንስቼ በወጥ እያጣቀሱ በደንብ ተመገቡ። ልጅ እያለሁ ደገኛ ይመስል ቅቅል ድንች ወድ ነበር። ቆለኛ ይመስል ጥሬ ስጋ ወዳለሁ። ድንች ወጥም በደንብ መገባለሁ።
ይህ ሁሉ በየኔታ መሶብ ተደርቶ ሲቀርብልኝ ሆዴ የአለቃ ገብረሃናን ከበሮ እስኪያክል ተመገቡ። ማዕዱ እንደተነሳ የኔታ አሳረጉ። እጃችንን ታጥበን ወደ ልምድምሉ ኮረፌ ተመለስን። ሰዓቱ ተጎዳ። ሌሊቱ ኩልል አለ። እኔና የኔታ የዋድላ ሊቆችን መወድስ አንስተን እጹበ መንክር ማለት ስንጀምር የኔታ ሚስት በእንቅልፍ ዓለም ሰጠመች ብለው ደም ግባቷ ውል አለባቸው። ደም ግባቷ ይጉድ ነበር። በእርግጥ ወለዮች ሲፈጥራቸው የቆንጆ ቆንጆዎች ናቸው። በየኔታ ሚስት ግን ይብሳል። ውብ የዋድላ ልጅ ነበረች። ከየኔታ ጋር ለዓመታት በፍቅር ኖረዋል። ሊቁ የፍቅር ቅኔ ሲዘርፉ ለእሷ ይነግሯታል። እጅ ነስታ በመወድሱ ፈንታ ፍጹም ፍቅር ትሰጣቸዋለች። ደግሞ ሌላ ጊዜ ቅኔ ለመዝረፍ ወደ ቅኔ ቤት ሲመጡ የፍቅር ቅኔ ይዘርፉላታል። ውስጧ በፍቅር ወከክ ይላል። እንዲህ እያሉ ለዓመታት በፍቅር ኖረዋል። አሁን ግን ዕለተ ሞታቸው ደርሶ ነበር። ዕለተ ሞታቸውን ራሳቸው የቅኔው ሊቅ እንጂ ሚስታቸው አታውቅም ነበር። እንዳይነግሯት ፍርሃት ለቀቀባቸው። ዕለተ ሞታቸውን መናገር ሞት ሆኖ ተሰማቸው። በውስጣቸው አፍነው ሲጨነቁ እኔ ደረሱላቸው። ሚስታቸውን እንቅልፍ ሲወዘውዛት ወደ አልጋዋ ገባች። እኔና የኔታ ቁጭ ብለን ስናወጋ ሌሊቱ ተጋመሰ። የከዋክብት ብርሃን ጨለመ። ከዚያም የኔታ እንደ ተዋናይ መልአከ ሞትን የሚገዝት መድኃኒት ይኖር ይሆን ሲሉ ጠየቁኝ። ቀልድ መስሎኝ የተዋናይ ልጅ መሆኔ መቼ ቀረ? አሁን የ7 ዓመቱ አለኝ። መልአከ ሞት ሲመጣ ይንገሩኝ አሏቸው። በፊታችን አርብ ይመጣል ሲሉ መለሱልኝ። ለጊዜው ቀልድ መስሎኝ ከቁም ነገር ሳልጽፈው ቀረው። የኔታ ግን ቀልዴን አይደለም በሚቀጥለው አርብ ከዚህች ዓለም እሰናበታለሁ ሲሉ እንባቸው እንደ ጅረት ፈሰሰ። አይናቸው ደፈረሰ። ገጻቸው ልውጥውጥ አለ። አያይዘውም ከወሎ ስመጥር ሊቃውንት ሊቆች ቀዳሚው መሆኔን አትርሳ፣ ዕለተ ሞቴን አውቀዋለሁ ሲሉ ገጻቸውን አኮሳትረው ግንባራቸውን ቋጥረው ተናገሩ። ድጋሚ በተቀመጡበት ፈዘዙ። አርብ ጠፋብኝ። ቀኑ ተደናገረኝ። የኔታ ግን አርብ እሞት ዘንድ ማክሰኞ ልደቴ ነበር። ዕለቱን ከዕለት ሰዓቱን ከሰዓት አጣምረህ መመርመር አለብህ። የተዋናይ የሞት መግቻ ቢኖረኝ ኖሮ አርብን በሌላ አርብ ለውጣት ነበር። ይህች ጽዋ ከእኔ ትለፍ ብዬ እንዳልጸልይ ከንቱ ነው። ቀመሩ ከቆጠረው ቀን ማለፍ አይቻልም። ይህች ጽዋ ከእኔ አታልፍም። በሚቀጥለው አርብ ከፊት ፍግም እላለሁ። በረቀቀ መወድስ ቅበረኝ ሲሉ የምር መርዶ አረዱኝ። ቁጭ ብዬ አርብን መጠበቅ ጀመሩ። ሰኞ መጣ፣ ሰኞ ሄደ። ማክሰኞ መጣ፣ እስከ ዝግንትሉ ተሸኘ። ረቡዕ መጣ፣ ረቡዕ ሄደ። ሐሙስ መጣ፣ በሰላም ሊሄድ አልቻለም። ሐሙስ ምሽት ህማም ጀማመራቸው። ሐሙስ መሸ። የአርብ ሌሊት የመከራ ሌሊት ሆነ። መልአከ ሞት ጽዋውን ጨብጦ መጣ። ከመምህሬ ጋር በእንባ ተለያየን ብለው ወደ ሙዳየ ቀለሟ ተመለከቱ። ዛሬም በጎኑ ሻጥ አድርጎ ይዟታል። እግራቸውን ሲያጥብ የብዕሩ ጫፍ ብልጭ ብልጭ ሲል ይታያል። መምህሬን ቀብሬ መንገዴን ቀይሬ ደቂቀ ተዋኔ በህይወት ወደሚኖርበት ሄጄ ደቂቀ ተዋኔ የረገጡትን አፈር ረግጬ የጠጡትን ውሃ ጠጥቼ የቀመሱትን መና ቀምሼ እንደ ተዋኔ ሕያው ሆኜ ለመኖር ልቤ ከጀለ። ዳሩ ግን ስውሩን ዓለም አጥቼው ቀረው። ውሎ አዳሬ ከመልአከ ሞት ጋር ካብለካብ ሆነ ብለው ትክዝ ሲሉ ገሞራው በወጥመዱ እንደተያዙ ተረዳ። እግራቸውን ጭምቅ አድርጎ እያጠበ እኔ ከደቂቀ ተዋኔ አንዱ ነኝ። የመጣሁትም ከስውሩ ዓለም ነው። የበሬዎድ ሊቃውንት ሸለቆ ካሳዩ ከሙዳየ ቀለሟ ቀድቼ መልአከ ሞትን ድል እንዲነሱ አደርጋለሁ። በሬዎድሶችንም የፈለጓቸው ወደ ስውሩ ዓለም ሙዳየ ቀለሟን ልሰጣቸው ነው። የበሬዎድ ሊቃውንት እሺ በጄ ካሉ ወደ ስውሩ ዓለም ወስዳቸዋለሁ። እምቢ ካሉ ሙዳየ ቀለሟን ሰጥቻቸው እሄዳለሁ። በጠቢብነታቸው ይቀጥላሉ ብሎ ምርጫ ከሰጣቸው በኋላ ለመሆኑ መምህራኑ የመልአከ ሞትን ምጽአት የተረዱበት ምስጢር ምንድነው ሲል ጥያቄውን አራዘመ። አርጎ ዘመንም ይባላል። እድሜ ዘመንን ከእኩይ ወደ ሰናይ ከሞት ወደ ህይወት የሚያሸጋግር እንደማለት ነው። ይህ ደግሞ በጨረቃ ቢቀመር በፀሐይ ቢቆጠር ይመጣል። በኖህ ዘመን በጨረቃ ተቀምሮ ተቀምጧል። በዚያ ዘመን የሰው ልጅ እድሜ 120 ዘመን ነበር። ጨረቃው ጽልመት ሲሆን የጥፋት ውሃ እንደዘነበ በቶራ መጽሐፍ ተጽፏል። ይህ የጨረቃው መንገድ ነው። በዚያ ዘመን ሰዎች ሁሉ በሞት እንዳለቁ የታወቀ የተረዳ ነው። ከኖህ በኋላ መልአከ ሞት በይስሐቅ ላይ መጥቶ ነበር።
ለይስሐቅ አውራ በግ ቤዛ ሆኖ ከሰማይ ወረደ። ያ በግ ከወዴት እንደመጣ የነገረን ኢትዮጵያዊ ደራሲ ቅዱስ ያሬድ ሲሆን አውረደ ሎቱ ቤዛሁ በግአ ሲል ያመጣዋል። ትርጉሙም በይስሐቅ ፈንታ ቤዛ አድርጎ በግ አወረደለት ማለት ነው። በይስሐቅ ፈንታ በጉ ተሰዋ፣ ይስሐቅ በሕይወት ቀጠለ። የቀመሩ ምስጢር ይኸው ነው ሲሉ አከሉበት። የአብርሃም በግ ለይስሐቅ ቤዛ እንደሆነ ግልጽ ነው። ይህን ተከትሎ የሞት ቀናችን በቀመር ተቀምሯል። ቀመሩ ሞት የሚመጣበትን ዕለት ቁልጭ አድርጎ ያመጣዋል። የሞት መግቻው የተዋናይ ጥበብ ግን ጠፋ። ተዋናይ የመልአከ ሞትን አፍ የሚዘጋበትን ጥበብ ተደመሰሰ። መምህሬ እንደነገሩኝ መልአከ ሞት ዓርብ መጣ። ያችን ጽዋ ከእኔ ትለፍ እንዳይሉ ተዋናይ አልነበሩ። ከደቂቀ ተዋናይ ወገን ቢሆኑ ኖሮ ከመልአከ ሞት ቀድሞ ይሰወሩ ነበር። ያን የመሰለ ስመጥር ሊቅ አፈር በላቸው፣ ዳዋ ዋጣቸው ብለው ዝም ሲሉ፣ አሁን ግን የመልአከ ሞት መግቻ በእጃችን ነው። የበሬወርሶች ሸለቆ ግን በፈንታው ጠፋ። ወሎ ውስጥ የጠቢባን ሸለቆ እንዳለ ጥንት በወሎ ሊቃውንት ዘንድ ግልጽ ነበር። አሁን ግን ወዴት እንዳለ የሚጠቁመኝ አጣሁ። ከወሬው በቀር ሸለቆውን አጣሁት። እሱን ለመፈለግ መውጣት መውረዱን ወድጄ ተቀብዬ እየወጣሁ እየወረድሁ ነው። ወደ በሬወርስ ሸለቆ ከወሰዱኝ የመልአከ ሞትን ምስጢር ለኔ ይተውት፣ ነገ በተግባር እናየዋለን። እግራቸውን አጥቦ ጨረሰ። በሊቃውንት ወግ አቡነ አድርሰው በልጄ በረከተ ሊቃውንት ይደርብህ ሲሉ በውስጡ በረከተ በሬወርስ እንጂ የሊቃውንት በረከት መከራ ነው፣ የሀገሬ ሊቃውንት በረከታቸው መከራ ነው፣ መከራው ደግሞ አብሮ ይኖራል ሲል በውስጡ ተናገረ። ከወንበራቸው ተነስተው ተያይዘው ከቤት ሲወጡ ወደ በሬወርስ ሊቃውንት ልወስድህ ቃል ገብቻለሁ። የበሬወርስ ሊቃውንት የሚኖርበትን ሸለቆ አመለክትሃለሁ። በሕይወትህ ለሚመጣው መከራ ግን ተጠያቂ አይደለሁም። ሸለቆ የሞት ሸለቆ ነው። ከዓመታት በፊት እንዲሁ እንዳንተ ወደ በሬወርስ ሊቃውንት የሄደ አንድ ተማሪ ነበር። ከተማሪዎች በሊቅነቱ የምመካበት ተማሪ ነው። ተምሮ ሲፈጽም ወደ በሬወርስ ሸለቆ ላኩት። ወደ ሸለቆ ሲደርስ እንዳይደነግጥ በወግ መክሬ ዘክሬ ሸኘሁት። ከሸለቆ በር ሲደርስ እንደ አቡነ ጴጥሮስ ሰተት ብሎ ወደ ሸለቆ ሄደ። ሲደርስ በሩ ተከፈተለት። ሰተት ብሎ ገባ። እድል ፈንታው ከጎንደሮች ጋር ርስት ትካፈላለህ የሚል ሆነ። የበሬወርስ ሊቃውንት ተሰናብቶ ወደ ዋሸራ ቅኔ ቤት ተሻገረ። ዋሸራ ገብቶ ከጎንደሮች ጋር ርስት ትካፈላለህ የሚለውን ትርጉም ከቅኔ ተማሪዎች መጠያየቅ ጀመረ። አንዱ ተማሪ ጎንደር የቆንጆች ሀገር ናት፣ ከጎንደሮች ጋር ርስት ትካፈላለህ ማለት መልካም አይደለም፣ ርስት ማለት ክህነት ነው፣ ወደ ጎንደር ከሄድህ ክህነትህን ልታፈርስ ትችላለህ ሲል ተርጉም አስጠነቅቀው። ሁለተኛው ተማሪ ደግሞ ከጎንደሮች ጋር ርስት ትካፈላለህ ማለት መልካም ነው፣ ጎንደር የነገስታት ምድር ናት፣ ከአጤ ፋሲል እስከ ቴዎድሮስ ኃያላን ነገስታት ተፈጥሮባታል፣ እንደ እነሱ ትነግስ ይሆናል ሲሉ ከታሪክ ጭብጥ ይዞ ተረጎመለት። ሶስተኛው ተማሪ ግን ጎንደር የሊቃውንት ሀገር ናት፣ ወደ ጎንደር ብትሄድ ሊቀ ሊቃውንት ሆነ ትመለሳለህ ሲል ተረጎመለት። የመጨረሻው ትርጓሜ ወደ ጎንደር እንዲሄድ ገፋፋው፣ ገፍቶ ለሞት አበቃው ሲሉ ትክዝ አሉ። ገሞራው ፍጻሜውን ለመስማት ጆሮውን ወደ አፋቸው ለግቶታል። ጢሙ ጎፍሮ 40 ዓመት የመነነ ባህታዊ መስሏል። በትርጉሙ ተስማምቶ ሳይውል ሳያድር ወደ ጎንደር ብስ አለ። ልክ የጎንደርን አፈር ሲረግጥ ነፍሱ ከስጋው ተለየች። ከጎንደሮች ጋር ርስት ትካፈላለህ የተባለው ትርጉም ፍቺውን አገኘ። ርስት ማለት ሞት ነበር። ከበሬወርስ ጠቢባን የሰማው እድል ፈንታይ ነበር። ጎንደር ገብቶ ከሊቆች ርስት ተካፈለ። ርስት ማለት ሞት እንደሆነ ሰናይ ለብእሲ ለእመኮነ መቅበርቱ ውስተ ርስቱ ይላል። ሞት ለሰው ልጅ ርስት ነው። ተማሪውም ጎንደር እንደገባ ነፍሱ ከስጋው ተለየች፣ ርስቱ የጎንደር አፈር ሆነ ብለው ሲቀጥሉ የበሬወርስ ሊቃውንት ሲሞት የሚቀምሰውን አፈር ጭምር ያውቃሉ። በዚህም ከአቡሻር ሊቃውንት ይለያሉ። የአቡሻር ሊቃውንት ዕለተ ሞታቸውን በቀመር ሲያውቁት፣ የበሬወርስ ሊቃውንት ግን በሕይወት ሳሉ እድል ፈንታቸውን ከሞት በኋላ ደግሞ ሲሞቱ የሚቀምሱት አፈር ወዴት እንደሆነ ጭምር ያውቃሉ ብለው ተናግረው ሳይጻፍ የቀረ ታሪክ ሳቡ። ዘወትር ተነግረው ሳይጻፉ የቀሩ የኢትዮጵያ ሊቃውንት ታሪክ እያነሱ መተረክ ልማድ አላቸው። ዕለት ዕለት ይህንን የመሰለ ታሪክ ሲመዙ ይውላሉ። ገሞራውም ወደፊት እድል ፈንታውን ተረድቶ መጻኢ ሕይወቱን ሊመራ ጉጉት አድሮበታል። ከሁሉም ቅኔ እያስተማረ ደራሲ መሆን ይናፍቀዋል።
ዳሩ ተምኔት ብቻ ነው። እሱን መወሰን የሚችለው ከበሬዎድስ ሊቃውንት ጋር ቁጭ ብሎ እድል ፈንታውን ቀምሮ ነው። ሙዳይ ቀለሟን አድርሶ እግረ መንገዱን እድል ፈንታውን ለመስማት ቆርጧል። ስለ በሬዎድስ በሰፊው ከነገሩኝ ያልተዋጠልኝ ነገር ቢኖር አሁን የተናገሩት ነው አለ ገሞራው። ምኑ ላይ ቅር አለ? አሉ ወልደ ሕይወት። በእኔ እምነት የሰው ዕውቀት ከደመና በታች ነው። እርስዎ ግን ጽርሐ አርያም አደረሱት። ሰው እንዴት አፈሩን መርጦ ይቀበራል? ዕለተ ሞቱን በቀመሩ ሊያውቀው ይችላል? የቀብሩን አፈር ለይቶ እንዴት ሊያውቅ ይችላል? አለ ገሞራው። እስከ ዛሬ ስለ በሬዎድስ የነገሩት አይምሮውን አዙሮት። ይህ ይደንቃል እንዴ? ከዚህ የበለጠ ጉድ ያውቃሉ ማለት? ገሞራው ድምፁን ከርር አድርጎ ጠየቀ። ሲሞቱ ስጋቸው የሚያርፍበትን ቀርቶ በሕይወት ሳሉ ነፍሳቸው ከስጋቸው ስትለይ ማን አጥቦ ገንዞ እንደሚቀብራቸው ጭምር ያውቃሉ። እነሱ ሕያው እያሉ ሲሞቱ ጸሎተ ፍትሐት አድርሶ የሚቀብራቸውን ካህን ጭምር ያውቁታል። እረ በማርያም እንዲያው አማልክት አደረጋቸው እኮ። እውነቴን ነው። እንዲህ እየነካካ የጠቢባን ምስጢር ልታስወሸክተኝ እኮ ነው። በዚህ ጉዳይ የአንድ ሊቅ ታሪክ ትዝ ይለኛል። ለጊዜው ስማቸውን ረሳሁት። በየቅኔ ቤቱ ዞር ዞር እያሉ ይኖሩ ነበር። በአጸደ ሥጋ ሆነው ሲሞቱ አጥቦ ገንዞ የሚቀብራቸውን ሰው ስሙን ጠርተው ሀገሩን ጠቅሰው ይናገሩ ነበር አሉ ታሪኩን ከስር ስበው እያመጡ። እንዴት ግሩም እኮ ነው አለ ገሞራው። ዕለተ ሞታቸው ሲደርስ ያ ሰው ሰተት ብሎ መጣ። አመጣጡ ቀለም ሊጠይቅ ነበር። እሱ መጥቶ እግሩ ቤታቸውን ሲረግጥ ሊቋረፉ አጥቦ ገንዞ ሸኛቸው። ዳሩ ግን አቡሻር የተማሩ ሁሉ ዕለተ ሞታቸውን ያውቃሉ እያልሁ አይደለም። ያን ለማወቅ ከበሬዎድስ ሊቃውንት አንዱ መሆንን ይጠይቃል። የበሬዎድስ ሊቃውንት ቀመሩን ጠንቅቀው ያውቁታል። በሕይወት ሳሉ ስሞት አጥቦ ገንዞ የሚቀብረኝ ሰው ከፊት ለፊቴ ነው። መልአከ ሞት ወደ እኔ ሲመጣ አንድ እንግዳ ቀድሞ ይመጣል፣ አሟሙቶ ይቀብረኛል እያሉ ሲናዘዙ ኖሮ ዕለተ ሞታቸው ሲደርስ አንድ እንግዳ ድንገት ሰተት ብሎ መጣ። እንግዳ ተማሪ ሲመጣ ንገሩኝ ሲሉ ቀኑን ዋሉ። ወደ ማታ አንድ እንግዳ መጣ። እንደደረሰ ቀና ብሎ ባንክሮ ተመልክተው እንኳን ደህና መጣህ፣ እየጠበቁህ ነበር፣ በላጥበህ ገንዘህ አሰናብተኝ፣ ገና ስልረፍ ብለው ዝልፍልፍ አሉ። ከወደቁ አልተነሱም። የበሬዎድስ ምስጢር በዚህ ተፈጸመ። ትንቢቱ ተደመደመ። ይህን በዓይኔ ባልመለከት ኖሮ ጥበብ ሁሉ አስማት ይመስለኝ ነበር። ልቤን እንደ ጃርት ወስፌ ለጥበብ እንዲቆም ያደረገው ይኸው ነው። አስማት አይደለም፣ የጥበብ ቀመር ነው። ነገ ግጫውን በወንበሬ ሾመዋለሁ። እኔን ተክቶ ቅኔ ሲዘርፍ ይከርማል። እኔ እናንተ ወደ በሬዎድስ ሊቃውንት እንጀምራለን ሲሉ ደመደሙ። ወደ በሬዎድስ ሊቃውንት ሊወስዱት ቀን ቆርጠው እሱን ወደ ቅኔ ቤቱ ሸኝተው እየቆዘሙ ወደ ቤታቸው ተመለሱ። ክፍል 17 በዚህ ተጠናቀቀ። ክፍል 18 ይቀጥላል።